ሙጅተባ አሊ ካሚኒ ተገለዋል። ኢራን እየታመሰች ነው። በመካከለኛው ምስራቅ ምድር በባሩድ ጭስና በፖለቲካዊ ውጥረት ሰማዩ በከበደበት በዚህ ወቅት በዋሽንግተንና በቴህራን መካከል ያለው ፍጥጫ ታሪክ ታይቶ በማያውቁ ሁኔታ እጅግ አስፈሪ ሁኔታ ላይ ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ዕለት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ የኢራን ከፍተኛ ወታደራዊ አዛዥ መገደላቸውና የአገሪቱ ወታደራዊ አቅም ሙሉ በሙሉ መፈራረሱን በልበ ሙሉነት ተናግረዋል። ፕሬዝዳንቱ ባለፈው የካቲት ወር መጀመሪያ ላይ የአሜሪካና እስራኤል በጋራ በሰነዘሩት የመጀመሪያው ቀን ጥቃት የተገደሉት የቀድሞው በላይ መሪ አያቶላ አሊ ካሚኒ የአባታቸውን ቦታ የተካሉ ተብለው የሚጠበቁት የአሊ ካሚኒ ልጅ የሆኑት ሙጅተባ አሊ ካሚኒ 90 በመቶ ያህል ሕይወታቸው አልፏል ሲሉ ገልጸዋል። ሙጅተባ ካሚኒ በአየሩ ጥቃት በደረሰባቸው ከባድ ቁስል ምክንያት በዚህ ወር በኢራንና በኢራቅ የተካሄደውን የአባታቸው የቀብር ስነ ስርዓት ላይ ያልተገኙ ሲሆን አሁን ላይ ከደረሰባቸው ጉዳት እያገገሙ እንደሆነ ቢነገርም እየተሰሙ ያሉት መረጃዎች ግን መገደላቸውና ይህም ኢራን ወደ ከረረ የበቀል እርምጃ እንድትገባ ማድረጉን የሚያመለክት ነው። ኢራን ለሞቱባት መሪዎቿ የበቀል እርምጃ እንደምትወስድ ያስታወቀ ሲሆን ካሚኒ ግድያ በኋላ ሙጅተባ አሊ ካሚኒ በየትኛውም አደባባይ ታይተውም ሆነ ድምጻቸው ተሰምቶ አይታወቅም። በቴሌቪዥንም ተቀርጾ የተላለፈ ምስል እስካሁን ድረስ የላቸውም። ትራምፕ አያይዘው የቴህራን የባህር ኃይል፣ የአየር ኃይል፣ የሚሳኤል አቅም፣ የድሮን ማምረቻና ጸረ አውሮፕላን መከላከያ ሙሉ በሙሉ መውደሙና አሁን ላይ ምንም አይነት አቅም እንደሌላቸው ገልጸው ሰኞ ዕለት ለጋዜጠኞች በሰጡት ጋዜጣዊ መግለጫ ደግሞ በዛው ምሽት ላይም ከባድ ታላቅ ጥቃት በኢራን ላይ እንደሚሰነዘር ዝተው ነበረ።